አላችሁልኝ። ያው ብዙዎቻችሁ ከፍቅር በኋላ ብዙ ነገር አለ አይደል? በቃ ፍቅር ከተቀበለችኝ በኋላ ማለት ሰርፕራይዝ አድርጊያት አላውቅም። እንደዚህም ለብቻችን ጊዜ በፕራንክ በሆነ ነገር በቃ ብቻችን ጊዜ ምንም አላገኘንም። እናወራበት የውስጣችንን የምንገላለጽበት አሪፍ የሆነ ቆይታ እንኳን አንድ ላይ አላሳለፍንም። ዛሬ የመጣሁላችሁ ቤተሰብ ያው ቃል ገብቼላት ነበረ። ሁላችሁም ያው 50 ሺህ ታስገባታላችሁ አይቀርም መግባት አይቀርም። 50 ሺህ ገባችም አልገባችም እኛ ከማድረግ ሰርፕራይዝ ከማድረግ አንቆጠብም። ዛሬ ቤተሰብ በጣም ብዙ ነገር ነው። በጣም አመሰግናለሁ። ይሄንን ነገር ብቻዬን አይደለሁም፣ ከኋላዬ በጣም ብዙ ሰው አለ። ይሄንን ነገር ለማድረግ እኔና የኔ ሚስትን ሰርፕራይዝ ለማድረግ በጣም የለፋችሁ ሰዎች አላችሁ እና ለዛ በጣም አመሰግናለሁ። እኔ አልጠበቅኩም ነበረ። ሲመጣ ግን በቃ ይሄ ነገር ከመጣ አይቀርማ ለምን ሰርፕራይዝ አላደርግም እኔ ማለት እያሰብኩበት የነበረውን ነገር ሞር አቀለለችልኝ። በቃ አንድ እህቴ አቀለለችልኝ። በጣም ከልብ አመሰግናለሁ። እንደዚህ አይነት ውብ ያማረ ህይወት የተዋበ እንደነዚህ እንቡጥ ጽጌረዳ አበባ የፈካ ልጆችን እና ትዳር እንዲሰጥሽ ፈጣሪን እለምናለሁ። ከልብ አመሰግናለሁ። በጣም ነው የወደድኩት። በጣም ነው የሚያምረው። ያ የተፈጥሮ አበባ ብዙ ነገር አለው። ይከብዳሉላ አይደለም ለእንትን ስትሰጡት ራሱ ግሬስ አለው እና ዛሬ በጣም ብዙ ነገሮች አሉ። ያው ሳዘጋጃቸው ምናምን ገና አልተዘጋጃጀሁም። ያው በመሀል ታዩታላችሁ። ያው ያበደ ኬክም አለ እዚህ ጋር ያማረ አበባ ያማረ ቸኮሌት አሸንጉሊት የተለያዩ ነገሮች አሉ። በራሴም ጨመር አድርጌ ዛሬ ሚስቴን ሰርፕራይዝ ላደርጋት ነው። ያው አጠብቀውም አምናለሁ፣ እንደማጠብቀው አውቃለሁ። ግን የኔ ውድ ካገኘኋት ቀንም በኋላ የራሴ ካደረግኳት በኋላ ምንም ነገር አድርጌላት አላውቅም። ማለት ባለፈው እንትን ቀሚስ ምናምን